ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልኝ። እጅግ አጓጊውና ልብ አንጠልጣዩ ኖላዊ ድራማ እንግዲህ በምዕራፍ 2 ከች ብለዋል። ምዕራፍ 2 ላይ ደግሞ እጅግ ያልተከሰተ ነገር ነው። ለነ ወይዘሮ ሜላት እንግዲህ ጊዜ መሰላል ነው ያወጣል ያወርዳል ሆኖባቸው ከተንደላቀቀ ኑሮ ከአንዴ ዘጭ ብለዋለኝ። እንግዲህ ሀና ቤተክርስቲያን ቆይታ ስትመጣ ወይዘሮ ሜላት ፍራሽ ላይ ሆና ስቅስቅ ብላ እያለቀሰች ነበረ። ሀናም እንግዲህ እማዬ ምን ሆነሽ ነው? ለምን ታለቅሻለሽ? ቤታችንም ንብረታችንም እኮ በዚህ ሁኔታ አይቀጥልም ትላታለች። ወይዘሮ ሜላትም እንግዲህ በጣም ታለቅሳለች። በጣም ጭንቀት ውስጥና አስተሬት ውስጥ ገብታለች እና ሀና ልታባብላት ብትሞክርም ግን በፍጹም አልሆነም። ሀና ላይም ጮኸችባት። ሀናም እንግዲህ ተነስታ ወደነ አባን ወላይ ወደ አባቷ ትሄዳለች። ይህ በዚህ እንዳለ ሰላም አሁን ሀብላ የሰው ቤትን ስራ ጀምራለች። ታረቀኝ እንዳለው እንግዲህ ከአንዴም 4 የሰው ቤት አስገብቷት እስካሁን ከአንዱም በስርዓት እንዳልሰራች ይነግራታል። በዛም ማል እንግዲህ ደግሞ ዛሬ መጣሽን ሲል ሀሳቡን ይሰረዝራል። ዛሬስ እነሱ ናቸው ያስወጡሽ ወይስ አንቺ ሲላተኝ፣ አረ እነሱስ ምንም አላሉ እኔ ራሴ ነኝ የወጣው። በላሁን ስራ ፈልግልኝ፣ ከዚህ በኋላ ውጭ ቢሉኝ እንኳን የማልወጣበትን ስራ አንተ ፈልግልኝ። አሁን የወጣውበት ስራ በጣም ጥሩ ነበረ ቲቡ ምኑም ሲባል ትለዋለች። እሱም እንግዲህ ይሄን ካወቅሽማ በቃ ልብ ገዝተሻል ማለት ነው፣ ስለዚህ ይፈለግልሻላ ይላታል። እሷም እንግዲህ አደራህን እባክህ ፈልግልን፣ የእኛ ቤት ችግር ከቀን ወደ ቀን እየባሰበት ነው የሄደው፣ ስለዚህ ስራ ፈልግልኝ ትለዋለች። ታረቀኝ ወይ ጉድ! በጣም ይገርማል። ወይዘሮ ሜላት እንዲህ ተቸገረች፣ ያ ሁሉ ሀብት፣ ያ ሁሉ ቅንጡ ነገር በጣም ነው የሚገርመው እያለ ታረቀኝ ይገረማል። አሁን ላይ ባላቸው በነ ወይዘሮ ሜላት ሀብት። ይህ በዚህ እንዳለ እንግዲህ ምናሴ አሁን ላይ የሊስትሮ ስራ እየሰራ ነው። ሊስትሮ ስራውንም እየሰራ እያለ አንድ ወጣት ሲጠርግለት ድንገት ልብሱን ቀለም ያስነካበታል። እሱም በመበሳጨት ከጓደኛው ጋር ቀጠሮ እንደነበረበት ቀጠሮዬን አበላሸብኝ እያለ አንዳንድ ነገር ጣል ጣል ሲያደርግበት ተምቹና አሴርም ይመጣሉ። ተምቹም እንዴ አበላሸብህ እንዴ እያለ በቀልድ ባለ ጉዳዩን ያወራዋል። ምናሴም በጣም ደንግጧለኝ። አሴርም እንዴ ለምን እንደዚህ አንተ እንደዚህ ማድረግ አልነበረብም ይላል። ምናሴም እንግዲህ የዋህ ስለሆነ ደጋግሞ ይቅርታ የጠይቀው ነበረ። እንዴ ይቅርታ ትለኛለህ እንዴ ምናምን ብሎ ደግሞ ገፍተርም ሲያደርገው ተምቹ ቆይችን ነገር ግን እንደዚህ ለምን አናረግም ብሎ የልስትሮውን ውሃ አንስቶ ከዛኛው ጫማውን ሊያስጠርግ ከመጣው ሰውዬ ላይ ግልብጥ ያደርግበታል። እሱም በጣም በመናደድ ቆይ ሶስታችሁንም አገኛችኋለሁ እንዲህ በዋዛማ አንላቀቅም ብሎ ተናዶ ይሄዳል። እና ተምቹም እንዴ ምን አባቱንስ እንደዚህ ያደርጋል ምናምን ብለው እንግዲህ በልበርታ ምናምን በርታ ጎበዝ ብለው ምናሴን ትተውት ይሄዳሉ። ሲሄዱም እንግዲህ ወደ አባኖላዊ ቤት ነበር፣ ወደ አባኖላዊ ስራ ቦታ ነበር የሄዱና አባኖላዊም እንግዲህ እንቅልፍ ብጤ ጣል አድርጓቸው እንደ ማንኮራፋትን ብለው ነበረ። ተምቹም እንግዲህ ወየው ፋየው ተኝተዋለኝ እያሉ እየተሳሳቁ ነበረ። አባኖላዊም ድንገት ሲቀሰቅሷቸው በመደንገጥ ተምቹን መካከል ብኛ የምትባል ምት ይመታቸዋል። እንዴ ፋየው መቱኝ እኮ ምናምን ሲላቸው ያው እኔ ተኝቼ የሚቀሰቅሰኝ ሰው ስለማልወድ ነው ብለው ነገሩን ተሳስቀው ይቅርታን ብለዋቸው ይለያያሉ። ይህ በዚህ እንዳለ ድንብላል እና ተምቹ ለምን አንጋባም ለምን አትወጭም ይላታለኝ። እሷም እንግዲህ በፍጹም እኔ እነትዬን ጊዜ ቢጥላቸው እኔም እነሱን ልከዳቸው አልወጥቻ አብሬያቸው በነበርኩባቸው ጥሩ ጊዜያት በደህና ጊዜያቸው አብሬያቸው ኑሬ አሁን ችግር ሲመጣባቸው ትቻቸው አልወጣም። ስለዚህ አሁን ላይ በፍጹም ከነሱ ቤት አልወጣም ትለዋለች። ተምቹም ለምን የኔን ህይወት እያበላሽሽ ይላታል። እንዴ ያንተን ህይወት ደግሞ ምን ብዬ ነው የማበላሽብህ ስትለው ተነስቶ ጥሏት ይሄዳለኝ። ይህ በዚህ እንዳለ ደግሞ ሀና እንግዲህ አባቷ ቤት ሄዳ ያለውን ነገር ሁሉ ስለነ ወይዘሮ ሜላት ትነግራታለች። እሷም እንግዲህ አሴር ጥሩ ሀብት እንዳለው ሀብታምም እንደሆነ
ቤተሰቦቿንም ሊያግዛቸው እንደሚችል አሁን ላይ ማግባት እንዳለባት ትነግራታለች። እንግዲህ የአባኖላዊ ባለቤት ሀናም በፍጹም እኔ የወንድ አይደለም ቤተሰቦች የወንድ ገንዘብ ልሰጣቸው እኔ ከወንድ ስራ ራሱ ከወንድ ብር መቀበል አልፈልግም፣ ጥገኛ መሆን አልፈልግም ትላታለች። እሷም እንግዲህ እኔ ደግሞ የአንቺን ባህሪ እያወቅሽ በቃ ድርቅ ካልሽ እንደ አባትሽ ነሽ እያለች በማሳሳቅ ትነግራታለች። ሀናም ይህን ነገር በፍጹም እንደማታደርገው ነግራት እንግዲህ ትወጣለች። በዚህ እንዳለ ደግሞ ምናሴም እንግዲህ በሊስትሮ ስራ ቁጭ ብሎ እያለ አንድ ሰውዬ ይመጣና ጫማውን ያስጠርጋል። ሰውየውም የምናሴን አያያዝ አይቶ ይህን ስራ እስካሁን ሰርተው አታውቅም ይለዋል። የመጀመሪያ ነው ሲለው እሱም አዎ ይለዋል። ይገርምሃል እኔ ይህን ስራ ለብዙ ጊዜ ሰርቸዋለሁ እና በርታ ብሎ አበረታቶት ፎቶን ራሱ ተቀብሎ ራሱን ጫማውን ጠርጎ ለምናሴ ብር ይሰጣል። ምናሴም አልቀበልም ሲለው እንዴ መቀበል አለብህ ተቀበል ብሎት አበረታቶት ጥሩ ቃል ተናግሮት ይሄዳለኝ። ምናሴም እንግዲህ ስራውን ሲሰራ ውሎ ወደ ቤት ይሄዳለኝ። ቆስጣውን ብቻ አታክልት ነገሮችን ይዞ ወደ ቤት ይሄዳል። ሲመጣም እንግዲህ ወይዘሮ ሜላት ትክክል አልነበረችም። እማዬ ምን ሆነሽ ነው ይላታለኝ። በዚህ እንዳለ ሰላምን ቀድማ መታ ነበርና ያለቀሰች ስላገኘቻት እማዬ አንቺ ጠንካራ ሁኝ ብዙ ነገሮችን አሳልፈናል ትላታለች። ወይዘሮ ሜላትም በፍጹም እንዴት ይሆናል እንዴት ይህን ነገር አምኜ መቀበል አለብን ትላት። ሀናም ሰላምም እንግዲህ ይሄ ችግር የመጀመሪያችን አይደለም ምናሴ ታሞብን ገንዘብ አድኖልናል ወይ የዛኔ አሁን ሞተ እያልን ቁጭ ብለን ስናለቅስባቸው ያደርንባቸውን አያሌ ሌሊቶችን አስታውሺ። ያንም በእግዚአብሔር ኃይል አልፏል። ይህም አሁን በእግዚአብሔር ይስተካከላል። ስለዚህ እማዬ አንቺ ጠንካራ ሆኝልን እያለቻት በዚህ መሀል ነበር ምናሴ የመጣ። አሁንም ደግሞ ልታለቅሽ ነው ወይ ስትላተኝ ምናሴም እንዴ አልቅሳ ነበር እንዴ ሲላተኝ እንዴ ስታለቅስ ነበር የዋለችው ትለዋለች። ምናሴም ለካ ለዚህ ነው ውስጤ ሲረበሽ የዋለው ብሎ ቀን ያጋጠመውን ነገር ለእናቱ ያጫውታታል። እናታቸው አሁን ላይ በጣም የተረበሸችው ሀብታቸው በማጣቱ ልጆቹም በየፊናቸው ለስራ ትር በማለታቸው ነው። ሀናም እንግዲህ ታረቀኝ ጋር ሄዳ ስራ እንዲፈልግላት ትነግረዋለች። የእኛ ቤት ችግር ከጊዜ ወደ ጊዜ እየባሰበት ነው የሄደው። ስለዚህ እባክህን ጥሩ ስራ ፈልግልኝ ትለዋለች። እሱም በሕክምና ነው ሲላተኝ አዎ ምናልባት ከተገኘ በሱ ደስ ይለኛል ስትለው አይ እንትን ፈተና ሳይኖረው አይቀርም ይላታል። እና ታዲያ ለዚህ የሚሆንማ እንዴት ሳይኖረኝ ይቀራል ትለዋለች። ለመቀጠሪያ የሚሆንማ ስለዚህ ፈልግልኝ በሱ ብለው አሳስበውም ወጥታ ወደ ቤት ትሄዳለች። ወይዘሮ ሜላት ይህም በዚህ እንዳለ ደግሞ ወይዘሮ ሜላት ቤት ቁጭ ብላ ያለች ድንብላል ትመጣለች። ድንብላልም እንግዲህ ከቤት ስትወጣ ቤተ ክርስቲያን ነው የሄድኩ ብላት ነው እንጂ ወጣች ከተምቹ ጋር እንደምትሄድ አልነገረቻትም ነበር። እትዬ እንዴት ዋሉ? እንዲሁ ይቅር በሉኝ በዛው ጠፋው ስትላቸው አረ ችግር የለውም ቤተ ክርስቲያንም አይደለ ሄድሽ ትላታለች። እሱማ ነው በቃ አሁን ገብቼ ቆንጆ ቁርስ ልስራ እና እንበላለን ትላታለች። ወይዘሮ ሜላትም እኔ የምልሽ ድንብላል አለቻት። አቤት እትዬ ስትላቸውም ለምን አትሄጂም ይሏታል። ከዛ እሷም እንግዲህ የት ነው የሚሄድ አልገባኝም እስኪ አብራሩልኝ ስትላትም እኛ እንደምታዩ ገንዘብ የለንም ስለዚህ ገንዘብ የምታገኝበትን ወተሽ ለምን አሰሪም ስትላትም እሷም በጻዲቅ ባወይ እንዲሁ እሱንማ በደህናው ጊዜ አብሬያችሁ ኑሬ አሁን ጊዜ ስትክዳችሁ ጥያችሁ በፍጹም አልሄድም። ባይሆን ያጠፋሁት እንደ ልጅ የሚቆጡኝ ካለ ይምከሩኝ፣ ጥናም ካለም ይቆንጥጡኝ ትላቸዋለች። ወይዘሮ ሜላትም እሺ የኔ ልጅ ብለው በያሁን ምግብ እንስራና ምግብ እንበላለን እሰውም ይነሱና ሻወር ይውሰዱ ቀለል እንዲለወት ብላት ወደ ኩሽና ትሄዳለች። ወይዘሮ ሜላትም እንግዲህ አሁን ላይ ያለውን ነገር አምኖ መቀበል በጣም ስለከበዳተኝ መድኃኒት ይዛ መታ
መድኃኒቱን ልትጠጣ ስትል በጣም በልጆቹ በተለይ ደግሞ ልጆችን አሰቃየዋቸው፣ ልጆችን በደልኋቸው በእኔ የተነሳ ብላ በልጆቹ ምክንያት እንግዲህ መድኃኒት ልትጠጣ ስትል ነው አሁን ላይ ድራማው ያለቀም። ስለዚህ በቀጣይ ወይዘሮ ሜላት መድኃኒቱን ተጠጣው ይሆን ይደርሱላት ይሆን ወይስ መድኃኒቱን ጸጽተው ወደዛኛው ትሄድ ይሆን የሚለውን በቀጣይ የምናየው ይሆናል። ቸር ይግጠመን።